ቆይ ለምንድን ነው እንደዚህ አፍጣኝ የምታይኝ? ለምን የማይሽ መስልሻል? እስቲ ንገሪኝ አንድ በአንድ ምን እንደተፈጠረ። አይ አሁን ወደ ላይ ልወጣ ስል ነው እየመጣሁ። ደህና ደር ጉዳይ አልጨረስኩም። እንደምንነጋገር ነገርሽ ነበር። ስለዚህ አሁን እንነጋገራለን ማለት ነው። ማንም እንደዚህ ያደረገሽ? በምን እንደተፈጠረ ነገር? አይ ምን ይፈጠራል? ያው ቤዛም ክፍሏ ናት፣ ጽዮንም ወይ ክፍሏ ናት ወይ ቤዚ ክፍል ናች። ምንም አልተፈጠረም። አንተም ደግሞ አሁን ይኸው መጣ። ምንድን ነው የምትቀባጥሪው አንቺ ሴትዮ? ምንድን ነው የጠየኩሽ? ልጥራቸው? ቤዚ፣ ጽዮን፣ ቤዚ፣ ቤዚ። ሉሊት ጸጥ በይ። አፍሽን ዝጊና ምን እንደተፈጠረ ንገሪኝ። ማነው ጥፍርሽን አንድ በአንድ የነቀለው? ምንድን ነው የሰራሽው ወንጀል? መቼስ ያለ ምክንያት እንደዚህ ያደረጉሽ ማለት ንገሪኝ ሴትዮ። ከዚህ በላይ አትስርፊ። አይ ማንም እንትን ነው የነከሰኝ፣ ውሻ ነው የነከሰኝ። በቃ ውሻ ነው እንደዚህ ያደረገኝ። ውሻ? ምንድን ነው ደግሞ እንዲህ የምትተባተኝ? የሰራሽ ወንጀል ምንድን ነው? ማንም ያለ ምክንያት እንደዚህ ያደርግሽ? ቤዚ እየመጣሻል። በጣም ደስ ይላል። እንኳን መጣሽ። ይኸውልሽ እናታን ነው እሺ የጠራሽ። ደህና ነኝ። ኧረ አቶ ናታን ራስህ ጥፍሬን አስነቀለች። ጭራሽ እንድነግርህ ትጠይቀኛለህ አይደል? የማትረባ። ቆይ ምን እንደማደርግ ታያለህ። ወይ እናቱ በሰላም ነው የፈለከኝ? ደግሞ ሉሊት እኔ ስመጣ ሆና ነው እየተጣደፈች ወጣችሁ። ዝም ብላ ጽዮንና ዳጊ ለአቤል ወጥመድ እያዘጋጁለት ነው። ሰላም አለይኩም። ሰላም ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሐረግ ድራማ ክፍል 94 እንዲሁም በክፍል 95 ምን ይከሰታል የሚለውን አብረን የምናይ ይሆናል ማለት ነው። ቀጣይ ሳምንት ያለፈው ሳምንት ማለት ነው በክፍል 93 እንግዲህ ያፌት ሰክሮ ኤፍራታም እየዳነሰች የተኛ መስሎ እንግዲህ መስሏት እሷም ከኪሱ የሆነ ነገር አውጥታ ነበር። ወዲያውኑ እጇን ይዟት ነበር ማለት ነው። እዛ ላይ ነው ያለቀው። እና ያፌት እውነት ለኤፍራታ ወጥመድ አዘጋጅቶላት ነው ወይስ እውነት ሰክሮ በስካር መንፈስ ነው የያዛት? እንግዲህ ያው ያፌት እጇን ይዟት ነበረ። የኔ ንግስት የት ነው የምትሄጂው? ጥለሽኝ አትሂጂ፣ ከዘላለሙ ከኔ ጋር ሁኚ አላት ማለት ነው። ኤፍራታም እኔ አለሁኝ የትም አልሄድም፣ ውጣና እላይተኛ ስትለው አይ እዚህ ነው የምተኛው ብለው እንግዲህ እሷን ደረቱ ላይ አስተኝቶ ተኛ ማለት ነው። ኤፍራታም እያለቀሰች ያው ተኛች ማለት ነው። ከዛ ዲያራና ናታን ደግሞ ያው አብረው እንደነበሩ ነበረ። ዲያራ ደግሞ የወንድሟ ሚስጥርና የእናቷን ሚስጥር ለናታን እንዳለ ነገረችው ማለት ነው። ናታን አንድ ሚስጥር አወቀ። አሁን ሁሉንም ነገር እህቱ የዲያራ ማለት ነው ሁሉም ነገር ያሳስበኛል፣ ወንድሜ ነው አባቴ የገደለው፣ እማዬ ነግራኛለች፣ እማዬ ደግሞ አትዋሽም አለችው። ወንድሜ አሁን ላይ የሚደብቀው ነገር አለ፣ ተቀይሯል አለች። ናታን ደግሞ እንዴት ይሆናል አላት ማለት ነው። እናቴ አትዋሽም፣ በዛ ላይ ትክክል ናት እያለችው ነበረ። ብዙ ጊዜ ስንጠይቀው አይመልስልንም፣ እንደውም ይቀያየራል። ግን እንደዛ ሆኖ እወደዋለሁ፣
መውደድሽ ነው አላት ናታን ማለት ነው። ይሄ ነገር ግን ሌላ ጊዜ እናወራበታለን፣ አሁን ወደ ቤት ተመለሽ ብሏት ወደ ቤት መሄድ አለብን ትንሽ ብሎ ነገራት። ለእናትሽ እንዳትናገር ያለን በፍጹም አልናገርም አለችው ማለት ነው። ናታንና ዲያራ ወደ ቤት ሄዱ፣ ተለያዩ ማለት ነው። ናታን ቤት መጣ። እንግዲህ ሉሊትን እያስጨነቃት ነው። ያው ሉሊትም እንግዲህ እያፈጠጠችበት እንትን እያለች ነው፣ እየቀብጣጠረች ነው። የምን ማፍጠጥ ማን ነው እንደዚህ ያደረገሽ? ምን ወንጀል ሰርተሽ ነው ስላት ልትናገር አትችልም። በስተመጨረሻ ግን እኔ ያሳቀኝ ማለት ነው ውሻ ነክሶኝ ነው ስትል አሳቀኝ ማለት ነው። እውነትም ያፌት ውሻ ነው እና ያፌት ጋርዶችም ቢሆኑ ውሾች ናቸው ማለት ነው። እና ያው ቆይ ለምንድን ነው እንደዚህ የምታይኝ አለችው። መጀመሪያ ሲያገኛት መልሽልኝ እስቲ ንገሪኝ አንድ በአንድ ምን እንደተፈጠረ አላት ማለት ነው። እና እንደተፈጠረ አሁን ወደ ላይ ለወጣ ስል ነበር የመጣው ደህና ደር ብላ ስትወጣ ናታንም ተቆጥቶ ቁጭ በይ አላት ማለት ነው። አልጨረስኩም አላት እና እዚህ መሀል ያው እየተነጋገሩ እያለ እሷም ሲያፋጥጣት ምናምን ከዛ ቤዚ ልጥራለህ እንዲ ያለችው ቤዚ ፂን ብላ ጠራሽ ማለት ነው። በዛ መሀል ቤዚ መጣች ማለት ነው። ቤዚም ደግሞ ናታን ሲነግራት ሳቀሽ ማለት ነው። ውሻኔ ነከሰኝ አለችኝ እየጠየኳት ነበር ምን ተፈጥሮ ነው ስትለው ማለት ነው። ያንን እሷም እየሳቀች እና ቤዚ ደግሞ ለናታን የሆነ ጥያቄ ጠየቀችው። ናታን በኤፍራታ ላይ እንዳልቆረጠና እንደቆረጠ ስጠይቀው ናታን ደግሞ እንደቆረጠ ነግራት ከዚህ በፊት ያው ኤፍራታ ያፌት ያንን ሰው ወጥመድ ያዘጋጀለትን ሰው የገደለበትን ሲያሳያት እሱን ለማዳን ብላ ስለሆነ እዚህ ውስጥ የገባችው ጠይቀው ነበረ። ሲጠይቃት ናታን ያው ሌላ ሰው እንደወደደች ምናምን ነግራው ነበር። አይኔን እያልሽ መልሽልኝ ብሏት ነበር፣ መልሳለት ነበር። ያንን አስታውሶ ለቤዚ ነገራት ማለት ነው። ቤዚም በቃ ብላ እንትላለች። ከዛ ጽዮን ጋር ሄደ ናታን። በቃ ጽዮንም በሀሳብ ጭልጥ ብላ እያየች ነበረ በመስኮት ውጭውን ማለት ነው። ናታንን ከኋላ እያያት ነበረ። ወንድሜ መጣ እንደ እያየሁህ ነበር አለችው። ለምን አልመጣሽም አላት ማለት ነው። ያው ከዛ በቃ ሁሉም ነገር ከብዶኛል፣ ሁሉም ነገር ተደራረበልኝ፣ አልቻልኩም አለች። እዚህም በጣም ታሳዝናለች ማለት ነው። እዚህ በነገራችን ላይ እዚህ የራሴን ሀሳብ ልጨምር ማለት ነው። ምክንያቱም ጽዮን ብንያም አቤል እንዳገተው የያፌት ዘመድ እንዳገተው ብትናገር ለናታን እንደዛውም ደግሞ ለቢኒ እውነቱን ብትነግረው አሪፍ ነበር። እንደዚሁም ኤፍራታም ለቢኒ ለናታን ሀላስ አሁን እርጉዝ ናት አይደል? ኤፍራታ እርጉዝ ናት ብትናገር አሪፍ ይሆን ነበር ማለት ነው። ስቃይ በዛ ብቻ የኤፍራታና የጽዮን ስቃይ እየበዛ ነው። በዚህ መሀል በቃ መቼ ነጋ እንግዲህ ጽዮንና ዳጊ ደግሞ ለአቤል ወጥመድ እያዘጋጁለት ነው። ሰው አዘጋጅተዋል። እንግዲህ አቤል ወጥመዱ ላይ ይወርቃል አይወርቅም አብረን የምናየው ይሆናል። ኤፍራታም እንግዲህ ጧት እየተፋች ነው ማለት ነው። እርጉዝ ናት እና ያፌት ደግሞ ስራ አዘጋጅቶላታል። ቤዚም ስትደውልላት ልታገኛ ፈልጋ ነበር። ቤዚ እንደማታገኛ ነገረቻት ማለት ነው። ያፌት ቤዚ ግን ያው ጠርጥር የሆነ ወጥመድ ላይ ያዘጋጅልሽ ነው ያርቻት ነበር ማለት ነው። እና ኤፍራታም ስራ ቦታ ሄዳ ነበረ። ያው አሟት መጣች። ሆስፒታል ልውሰድሽ ስላት አያልፈልግም ማለችው ማለት ነው። እንግዲህ ያፌትም ጥሏት ሄደ ማለት ነው። በዚህ መሀል ጥሏት ሲሄድ ጽዮን ያው እንግዲህ ማክስ ለብሳ ምናምን ተቀይራ ነበር። ልብሷን ቀይራ የወጣችው ቤት ስመጣ ሉሊት በነገር ስጠምዳት ማለት ነው። እገልሻለሁ በቃ እዚህ ግድግዳ ጋር ነው ማጋጨሽ ምናምን አለቻት ማለት ነው። ከዛም ቤዚ በቃ ቤዚ መጣች። በመሀል ተጨቃጨቁ ማለት ነው። እነዚሁ አንድ የረሳሁት ነገር ገኒ ለራሱ በቃ እየተሻላት ነው። እጇን እያንቀሳቀሰች ነው። የዳጊን ስም እና ቢኒን ስም እየጠራች ነው ማለት ነው። እጇንም እያንቀሳቀሰች ነው። ደስ ይላል። ያምራል ድራማው ማለት ነው። እና በዚህ መሀል ደግሞ የተጠለፉት ሴቶች ማለት ነው ፖሊሷ። እኔ ግን በፖሊሷ ተናድጃለሁ። ምክንያቱም ስትጠለፍ ከውጭ የሆነ ሰው ማዘጋጀት ነበረባት፣ የሚጠብቃት ሰው ማለት ነው። ያው
ከዚህ በፊት አንዷ ጓደኛቸው እዛው የታገተችው ይሆን አውጣይ ብላው ነበረ። ያ ሰው ደግሞ የያፌት ሰው ነው እንግዲህ